አሁንም ምናልባት አቡ እኔ አሁንም ብያለሁ እኔ ፌክ አካውንትም የለኝም የጻፍኩበትም የለም የደወልኩበትም የለም። ይሄን ጨርሻለሁ ሀቢባ እኔ እየደከመኝ ነው። ስለዚህ ራሱ ማናት ፍሬ ራሱ አድርጋው ቢሆንስ ማለት ሱሱ ለምን 100% ሹር ሆንሽ በራሄል አንደኛ ነጃት ነግራት ቢሆንስ ይሄን ጥያቄ ለራሄል ልጠይቃት። ነጃት ስለ እንደዚህ አይነት ጉዳይ አውርታልሻለች ራሄል? እኔ ነጃት ስለ ሱሱ ምንም ወሬ አውርታልኝ አታውቅም። ጥሩ ቴንክ ዩ። ስለዚህ ነጃት አላወራችልኝም ብላለች። ነጃት ካላወራችላት ፍሬ ራሷ አድርጋው ቢሆንስ? አብረን ያደረግነው እኔ አላረኩም። አቢባ መትከዝቢ ቆይ ስሚ በደንብ አድርገሽ እንደው ሩሽ አንቺ ኦኬ ከነሱ ጋር ጥል ነበርሽ። ገነት ከዛች ገነት ከነሱ ጋር ነበርሽ። በእነሱ ቀንተሽ ሀቢቢ ከባሏ ጋር እስማኤል አልክ ስልክ አንቺ ብለሽኝ ኦኬ ዳውራ ሄደን እንደውለሽ እራስሽ ሪታ እራስሽ ዳውራ ሄደን ለለማ እንደዛ ሆነ። ለምን ዛሬ ስትጣሉ ጠብቀሽ ነገርሻለሽ? እውነት ከሆነ በስ ኦን ዘ ሞመንት ኦን ዘ ታይም ዘ ሴም ታይም በትኩሱ እየተደረገ ያለ ለምን አሁን አይደለም ይሄ ወሬ ተወራው? ኖ ያሻለው ወዲያው ሀቢባ ያም ሆነ አሁንም ሆነ የዛሬ 4 ወር ሆነም እኮ አውሪዋ እሷ ናት አይደለ? እቺ ልጅ ራሷ ስልካን አሁን ስለተጣላን ሀቢባ በእናትሽ እኔ አላረኩም አላየሁም እያለ አላረክሽም። በቃ ተረጋጊ። ራይ ምንም እንደዚህ የሚያበሳጭ ነገር ሀቢባ የተጣላችው ኦኬ ራሷ ጋር እኔ ምን አውቃለሁ? ለመገኘት ነው መባል አይደለም የሚያናደው። ዋጣጪ ተረጋጊ፣ አለቀ። እኔ ራሴን ሁሉ ተዘጋ። እሺ ውሃ ጠጪ። ወደ ገነት እንሂድ። ገነት ትናገር። ከቅድም ጀምሮ ለገነት እድል አልሰጠናትም። የእሷ ተራ ነበረ። እሷን እንስማት። በሰላም ሰዓት አብራችሁ በልታችሁ ጠጥታችሁ ያወራችሁትን ያቦካችሁትን ሁሉ ሄዶ ማውራት ሲጀመር ብትጣሉ ባትጣሉ ጓደኛ አብሮ ያሳለፈውን ነገር ማውራት በጣም የሚደብር ነገር ነው። ጓደኛ ጓደኛውን ፕሮቴክት ካላደረገ ምንድን ነው ጓደኝነት? እሺ ገነት ያንቺ ተራ ነው። እንኳን ደህና መጣሽ። አሁን ቆይ ሪች ሚዩት አድርጊ። እሺ ቀጥ ገነት እንኳን በደህና ቆያችሁ። እኔ ለመግባት እንኳን አላሰብኩም። ጾም ሲፈታ በኋላ እናወራለን ብያቸው ነበር። አላስቻላትም ሱሱ እና በምን ልንገርሽ ልጀምሪልን የምንፈልገው ኦልሬዲ ለአንቺ መጥቶ ለሱሱ ያበደርሻትን $5000 ስትመልስልሽ አስመትታ እንደመለሰችልሽ ለመጀመሪያ ጊዜ የነገረሽ ማን ነው ከሚለው ብትጀምሪልን። ኦኬ ሱሱ ዓርብ ዕለት አመጣች፣ ደወለችልኝ። እኔና ሱሱ እስከዚህም ነን። ስደውልልኝ እኔ መሀል ነበርኩኝ። የትንሽ መሀል ነሽ ልምጣ ስትለኝ ኦኬ ነው ያልኳት። ስመጣ ከዛን እኔ እንደዚህ ተብሎ እየተወራ ነው ገነት አመንሻቸው ምናምን ስትለኝ እኔ ምን አልኳት? ባምናቸው ኖሮ ይሄኔ አልኳት ምድር ላይ አንቺ ማትቀመጭ ማንም አይቀመጥም፣ ይሄኔ ተገዳድለን ነበረ። እኔ ግን ስለማላምን እንደዚህ ስላት ማናት ራሄል የሆነ ሴትዮዋ ቤት ይዛኝ ሄደች። ሴቲቷ ሁሉም ሄዳሉ፣ እነሱም ሄዳሉ፣ ሁሉም ቦታ ሁሉም ሄዳሉ ብላይ ከዛን ይዛኝ ትሄድና ሴቲቷ ምን አለችኝ? ልጅ ያላት ድምጿ ጎርጎግ እንትን የሚል የሆነ ለየት ያለ ድምጽ የለም በአረብኛ ጎርናና ድምጽ ወፍራም ድምጽ ማለት ነው። አዎ እና ጸጉር ቤት አላት፣ ልጅ አላት። ብርሽን $5000 ተበድረሽ በብሩ አሰርታብሽ ነው። ስለዚህ መፈቻ መድኃኒት ውሰጂ አለች ሴቲቷ። ከዛ እኔ እሷ ይዛች ስለሄደችም በቃ ሼም ያዘኝና ማናት ይዛኝ ሄደችው? ራሄል። ከዛን ያንን ነገር ትሰጠኝና ሳምንት አልሆነው ምን አረኩኝ እኔ? ራሄል ነይ እንደዚህ አይነት ቦታ እንሂድ አልኳትና ሳልነግራት ባህር ሄድን። ባህር ሄጄ ባሏ እዛ ጋር ቆሟል። እሱ ነው ያደረሰን የራሄል ባል። ከዛን ሄጄ ምን አረኩት? ሴቲቷ የሰጠችኝን ባህር እኔና ራሄል ነን ገብተን ይጣል ነው። ራሄል አልኳት ይሄ ሁሉ ሴቲቷ እንዴት አወቀች? $5000 እንዳበደርኳት ልጅ እንዳላት ሴት ነው ወንድ ነው ተጠራጥሬ ማለት ነው። ወንድ ልጅ ያላት ከነቅጥነቷ ከነምኗ ትነግረኝ። ከዛ ምን ላድርግ እኔ አሁን ተጀምሯል ጫወታው ነው። ቆይ ልጨርስበት። ከዛ ያንን ነገር ነው ይዤ ሄድኩት። ከሷ ጋር ባሏ ነው ይዞ ነው ሄደው። ባህር ውስጥ ነው ውሃ ውስጥ ነው የጣልኩት።
እሷም አብራኝ ነበረች። እኔ ከእንደዚህ አይነት ማለት እሱ ማክሸፊያ ነው የተሰራብሽ መተት የተሰራብሽ ማክሸፋውን ውሰጅ አለችኝ ሴትዮዋ። ወስደሽ ባህር ጣዩ አለችሽ? ኖ ያዡ ራስሽ ጋር አለችኝ። ወይ ጡትሽ ጋር ወይ በቦርሳሽ ያዥ አለችኝ። ከዛ ምን አልኳት ለራሄል አልኳት እኔ ከእንደዚህ አይነት ብሔረሰብ አልወጣሁም በህይወቴ ዘመን። እንደዚህ አይነት ነገር እኔ አላመልክም አላምንበትም አልኳት። ስለዚህ ባህር እጄ ነው የምጥለው ብዬ እሷም ባሏም ነበሩ ሄደን ባህር ውስጥ ጣለን። ይሄን ነገር ማለት ነው። ገባሽ አይደለ? ስለማዘጋቱ ስለመሃሏ ስለምን ምን እራሷ ናት የምትኮተኩተኝ የነበረው ውዴ። ገባሽ አይደለ? እንጂ የሱሱን ሱቅ እኔ ፖሊስ አውቃለሁ፣ ባለስልጣን አውቃለሁ። የሱሱን ሱቅ ላዘጋባት ነው ስትይ እንደውም ምን አሉኝ እንደዚህ ስትለኝ ገብርኤል ይፍረደው ብዬ ነው አልቅሼ ለገብርኤል የሰጠኋት እኔ። ገባሽ አይደለ? እንጂ እንደዚህ ሲኮተኩቱ ሲፈተፍቱ ማን ነበረች? ፍሬ ነበረች። ፍሬ ትንገርሽ። እኔ ብዙም ወሬ እንትን አልልም። አይ ቅድም ሪች ሱቄ እንድታዘጋብኝ ብላ ሱሱ ፖሊስ ልካብኛለች ሱቄ ድረስ ብላ ሪች አዲስ ነገር የለም። እንግዲህ ሁሉም ነገር እየተካደ ነው። እኔም ያልኩትን አልፈልያለሁ። ምሽ እውነቷን የሚባለው ፖሊስ የሚባለው የዛሬ ዓመት ነው። ያው የዛሬ ዓመት ረመዳኑንማ ነግራናለች። ሪች ራሷን ነበረን ሁላችንም ፒስ ነበረን። ማንም ተናግሬያለሁ። እኔም እሱ ገነት እሱን እኮ የፖሊሱን እኮ ነው ተናግሬያለሁ። ፖሊስ የገባ ሰዓት እኛ አፍጥር ተጠርተን ሄደን ነበር። ትዝ ይልሻል? ነጃት ቤት ይሄን ተናግሬያለሁ። ሀቡዬ አሁን ጫውታ ወሬ ከመጣ እሱን ተናግሬ ይሄን እኔ ለምንም ጊዜ የለኝም። እኔ እነሱን ሲሱ እያለቀሰች ስለከበደችኝ ነው እንጂ እንደውም ጾም ሲያልፍ ሴትዮዋ ጋር ሀቢባ ምን ይቻላል? አንዴ ገኒ አሁን አንቺ ከተናገርሽ ነጥብ ውስጥ እኔ ምን ይዣለሁ? እዚህ ጋር ራሄል አንቺን ጠንቋይ ቤት ይዛሽ እንደሄደች እና ሴትዮዋ አንዲት ቀጭን ቀይ ሴት ማን እንደሆነ ይታወቃል። ጠንቋዩ ማለት ወንድ አጉራ እንትን ምንድነው ወንድ ልጅ አላት እንደሚሄድ እኔ ገና ቲክቶክ ላይ ሰው ላይ ይታወቃል። የቤሩት የሚያቆ ያሳል ቴም ተያይዘን ነው እንጂ ወንድ ልጅ አላት። ወንድ ልጅ አላት ወንድ ልጅ አላት። ድምጿ ጎርናና የሆነች ሴት ያበደረሻትን $5000 አሁን ሀቢባ ጉድ ፈነዳ ነው። ላውራ ነው በቃ አሁን ጨርሻ ገኒ አጉዴት ያላት $5000 የተበደረችሽ ነው የተባልኩት። የተበደረችሽ ብድሩ ስትመልስ አስመትታ ነው የመለሰችው አለችሽ ጠንቋይዋ። እዛ ጠንቋይ ቤት ደግሞ ይዛሽ ሄደችው ይችላል ነው ያንቺ። ኦኬ ሀቡ አንድ ቀደም ራይት መልስ ለዚህ አሁን ላውራ ቅድም አሁን ምንድን ነው ያልኩሽ? ስሜን ሲያነሱ አወራለሁ በሌሉበት አላወራም ብዬሽ ነበረ። ስለዚህ ላውራልሽ አሁን ከመጀመሪያው ሲጀመር እዚህ ቤይሩት ላይ ጠንቋይ ቤት ማን እንደሚሄድ ከድሮም ያው ህዝብ የሚያውቀው ነው። ህዝብም እየሰማ ነው። ህዝብም እየታዘበ ስለሆነ ችግር የለውም። እኔ ገና ቲክቶክ ላይ ስመጣ አዎ ጠንቋይ ቤት ሄዳለሁ፣ አዎ አረጋለሁ ብዬ ተናግሬያለሁ። ከድሮም አሁንም እላለሁ። ማንም አያገባውም። ያስደረግኩበት አካል ካለ ያስመተትኩበት ሰው ካለ ማስረጃ ይዞ ይምጣና እኔ ልቀጣ። በራሴ ላይ ፈጣሪ ያስብኒ ከሆነም ኦኬ እንጂ ሁሉም ትሄዳለች። ገና እኔ ቲክቶክ ላይ ሳልወጣ ማን ቀድሞ ጠንቋይ ቤት እንደሚሄድ ማን ምን እንደሚያደርግ ስለምንተዋወቅ ይሄንን ጥያቄ ለህዝብ ተይለት፣ ለቤሩት ሰው ተይለት። የቤሩት ሰው ስለሚያውቅ ችግር የለውም። ወደ ሴትዮዋ ስመጣልሽ ሴትዮዋ ፊፊ የምትባል ልጅ አለች። እኔ በሆነ ጊዜ ከመጀመሪያው በቃ አሁን ልናገር ነው ሀቢባ የውስጤ ማን ምን እንዳደረገ ለማን ምን እንደተደረገ አወራለሁ። ኃላፊነትን ለእናንተ ሰጥቻለሁ። ለምን ሀቢባ እኔ ገነት በጣም ነው የምፈራት። ታስፈራኛለች፣ ታስፈራራኛለች። ለህይወቴ ስለምታሰገኝ ከአሁን በኋላ እኔ ገነት ምን ስታደርግ እንደነበረ ሁሉ ለማን ምን እንዳደረገች እናገራለሁ እዚህ ጋር። ኦኬ ገነት አዎ ህዝብ ራሄል ምንም ነገር ቢደርስብሽ አሁን ኦልሬዲ እዚህ ጋር 15000 ህዝብ ሰምቷል። ለምንድን ነው የምንፈራው? ማሪ ህዝብ እኮ ነው የሚያጠቅሻት። ሀቢባ አሁን እኔ ከተጣለው ሰው ጋር ታነካከኝ ስለተጠየቅኩ ሀቢባ አንቺ ልብ ብለሽ ይሄ ተመልከቺ። አሁን እኔ ይሄንን ለማስመታት ከሆነ ደግሞ አንቺ ነሽ $200 ከፍለሽ እኔን ለማስመታት ቤቴ ድረስ ጎረምሳ ይላችሁ በሉቻው ተመሳሪ ከራስ ደርስ ነው የምታወሪው። ሀቢባ ሳይፈቀድልሽ
ሞዴሬተሮች አንዴ ቆይ ሞዴሬተሮች ያለ ተራው ሚውት ያበራ ሰው ንቀሉ። ያለ ተራው ሚውት አንስቶ የሚናገር ሰው ንቀሉ ፕሊዝ። ሀቢባ አንድ ነገር ልንገርሽ፣ ፍሬና ገነት የአንድ ሰፈር ናቸው፣ አንድ ሀገር ናቸው። ተመሳጥረው ስለመጡ ሶሪ ልቀመጥ አልችልም። የሚፈልገኝ ተናገሪ። ከዚህ በኋላ ይነቀላሉ። ያለ ተራው ሚውት አብርቶ ያወራ ሰው ሞዴሬተሮች ይነቅላሉ። ተናገሪ ሀቢባ። በደንብ እኮ ነው የተነሱብኝ እኮ እንዴ። መረዳት ያቅትሻል እንዴ? የምንጠየቀው ሌላ የሚወራው ሌላ እኮ ነው ሀቢባ። እንዴ ከዚህ በኋላ ሚውት ካበሩ ይነቀላሉ። አንቺ ተረኛ